ልክ 8 ያክፍል ሚኒስትሪ የምንወስድበት ታይም ላይ ነው ሲጋራ ለመጀመሪያ ጊዜ ሞከርኩት። ቦታ አለችን ጫካ የምትመስል ጉዝጓዝ ነው፣ ሲጋራ ጉዝጓዝ ነው ትምህርት ቤት ውስጥ የሚገኝ ነበር። ሳገኘው ሲጋራ እያጨሰ አገኘሁት። ከዛ ምንም አላልኩትም፣ እንዴት ምናምን አልተባባልንም። ሄጄ ተቀበልኩት፣ አጨስኩኝ። ቲክቶክ ላይ ያየው የሆነ ልጅ ምን አለ፣ ቤታችሁ ውስጥ እኮ የሆነ በተጠቀሙበት ገንዘብ ልታገኙት የምትችሉት እቃ አለ። ዞር ዞር ስለ የቺፕስ ማሽን ነው። ሱስ ውስጥ እኔ ለመቆየቴ ግን አንድ ምክንያት ምን ነበር? የዛሬው እንግዳይ ውልደቱና እድገቱ እዚሁ አዲስ አበባ ሲሆን ገና በለጋ እድሜው እናትና አባቱ በመለየታቸው በብዙ መከራና ውጣ ውረድ ከቦታ ቦታ በመንከራተት የልጅነት ህይወቱን አሳልፏል። እንግዳይ በለጋ እድሜው በነበረበት የአስተዳደግ ክፍተትና የአቻ ግፊ በሱስ ውስጥ በመዘፈቅ በርካታ ዓመታትን አሳልፏል። ተስፋ መቁረጥና የኑሮ ጫና እየተፈራረቀበት ብዙ ጊዜ ራሱን የማጥፋት ፍላጎት ይፈታተነው እንደነበርም በነበረን ቆይታ አጫውቶኛል። እንግዳዬ ዛሬ ላይ ተስፋ ከመቁረጥና የሱስ ህይወት በመላቀቅ በአነስተኛ ንግድ ውስጥ በመሳተፍና ማህበራዊ ሚዲያን ለበጎ በመጠቀም ለብዙዎች ምሳሌ ሆኗል። እኛም ከታሪኩ ብዙ ትማሩበታላችሁ ብለን በማሰብ እንደዚህ አሰናድተነዋል። መልካም ቆይታ። ዮሴፍ እንኳን ወደ ኤሚ ፖድካስት በሰላም መጣ። እስቲ ለመንደርደሪያ ያህል ዮሴፍ ማን ነው? ታሪክህን አውቀን። እሺ፣ ዮሴፍ ሲሳይ ይባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ሳሪስ አቦ የሚባለው አካባቢ ነው። ያው በልጅነቴ ያው እንደማንኛውም ኢትዮጵያዊ ያደግኩት ያው በችግር እና እርጥብ ነው የምሰራው፣ ፋስት ፉድ ነው የምሰራው። የተወለድክ የት አካባቢ ያደግክ? የተወለድኩ ሳሪስ ነው፣ ሳሪስ አቦ እርሻ ሰብል አካባቢ እዛ ነው የተወለድኩት። ልጅነትህ ምን ይመስል ነበር? ልጅነቴ ያው ከእናቴ ጋር ነው ያደርኩት። በ8 ወሬ ነው እናትና አባቴ ተለያዩት። ከእናቴ ጋር ነው ያደርኩት። ስለዚህ አሪፍ ኑሮ ነበር የምንኖረው። በልጅነቴ አሪፍ ነበር ኑሮ ነበር የምንኖረው። አጋጣሚ እናቴ ስራዋን ትታ በጣም ኃይለኛ ችግር ውስጥ ገባን ከእናቴ ጋር። ኢቭን ጎዳና እስከ መውጣት ድረስ ደርሰን እናውቃለን። ከእናት ጋር በቃ አስቸጋሪ ነበር። ከሆነ ጊዜ በኋላ የነበረን ህይወት፣ የልጅነት ህይወቴ በጣም አስቸጋሪ ነበር። ይቅርታ፣ እንዴት ተፈጠረ እሱ ነገር? እናትና አባቴ መለያየት እኔ አላውቅም። እኔ የ8 ወር ልጅ ነበርኩኝ። በምን እንደተለያዩ አላውቅም። ሲመስለኝ ግን የቤተሰብ ጣልቃ ገብነት ይመስለኝ። ስሰማም አዲኪ ስሰማ እንደዛ ይመስለኝ። እንደተለያዩ ነው ወደ ጎዳና የወጣችሁት? አይ አልነበረም። እናቴ ጸጉር ቤት ነበራት ሳሪስ አቦ። በጣም ታዋቂ ጸጉር ቤት ነበራት። ጎበዝ ጸጉር ሰራተኛ ነች ይመስለኛል። 1999 ነው ጸጉር ቤቱን ያቆመችው እና ከ2000 ዓመተ ምህረት በኋላ ነው ችግር ውስጥ የገባው እና ሙያውንም ማታ ምናምን አይደለም። በቃ አልፈለገችም መስራት፣ መንፈሳዊ ነገር ላይ ምናምን መበርታት ስለፈለገች ነው ስራውን ያቆመችው። ምን ያህል ቆያችሁ በጎዳና ህይወት? አይ ጎዳና የ3 ቀን ነው የተኛ ነው። 3 ቀን ሳይሆን 1 ሳምንት። ግን ከዛ በፊት የነበረው ያው ሰዎችም ስለሚያውቋት የድሮ ባግራውንዷን ሳሪስ አካባቢ ክርስትና አባቴ እናት ግቢ ነበረ እና በጣም ጠባብ ቤት ነች ከምነግርሽ በላይ። ሶፋ ነበራት፣ አልጋ፣ ብዙ እቃ ነበራት። እሱን ሁሉ ውጪ አርጋ ነበር እዛች ቤት ውስጥ የምንኖረው እና 150 ብር ነበር የቤት ኪራይ የምንከፍለው እና እሱ መክፈል አቅቷት 1 አመት ከ2 ወር በነፃ ነበር የምንኖረው እና ሰዎቹ ሲበቃቸው ያው ዘመድም ብትሆኚ ቤተሰብም ብትሆኚ ሰው ይሰለቻል፣ ሰው ውጪ አሏት ከቤት ማለት ነው። እናቴ ደግሞ እልህኛ ነች፣ ሰው መለማመጥ አትወድም። ይዛኝ ወጣች፣ ጎዳና እናራለን ብላ ማለት ነው። ስንት አመት ነበር ያኔ? 5-6 አመት ቢሆን። ምን ይመስላል ስሜቱ ለጎዳና ማደር? በጣም ነበር የሚያስፈራው። እውነት በጣም ነበር የሚያስፈራው። እኔን ተጠብቅ ነበር እናቴ። እኔ ካርቱን ላይ አስተኝታኝ እሷ ለሊት ትዞራለች እየጸለየች ምናምን ሰፈር ውስጥ ትዞር ነበርና ያው የሰፈርም ሰው ልጆች ምናምን ስለነበሩ ይሄን ያህል አልፈሩም
አልፈራውም ነበር። ከባድ ነው። ከዛ እንዴት ወደ ቤት ተመለሳችሁ? እንዴት ሆነ ህይወት? ከዛ እንዴት ሆነ መሰለሽ አጎቴ ነበር የአባቴ ወንድም በጣም መልካም ሰው ነው እሱ ከምነግርሽ በላይ መልካም ሰው ነው። እዛ እንደዚህ የሚባል ወሬ ሰማን ነሳባ እንደዚህ ሆኗል ምናምን። ከዛ ሮጦ እሷ አንደኛ የመጣው ከዛ መጣ። መጀመሪያ ቀን ሲያገኘን ብዙ ነገር አስተካክላለሁ ብሎ ለኪሷ የሆነ ብር ሰጣት ምናምን። ከዛ በስንተኛው ቀን በሁለተኛው ቀን ተመልሶ መጣና ገንዘብ ሰጣት። ቤት ተከራየች። የ2 ወር ቤት ከፈለላትና ተከራየች እዛው ሰፈር ማለት ነው። ባለ 2 መኝታ ተከራየች። እቃዋን አስገባች ምናምን። ከዛ ልክ ሁለተኛው ወር ሲያልቅ ከበዳት መክፈል በድጋሚ። ከዛ ወጣችና ገላን የሚባል ገላን ሳይሆን አለም ገና ወደ ሰበታ መሄጃ እዛ ሰፈር ገባች። ጓደኛዋ ነበረችና ሙሉ ግቢ እዛ ሰፈር ባይገርም 300 ብር ነበር ሙሉ ግቢና ግድንግድ ቤት ለሁለት ነበር የሚከፍሉት 150 ብር። እዛ እናቴ በቃ እሱም የሆነ ነገር ያግዛታል ምናምን እንደዛ እያለን የተወሰነ ጊዜ ቆየች እዛ ገላን ያልኩሽ ሰፈር። ከዛ ነው ተመልሳ የመጣችው ማለት ነው። ወደ ሳሪስ ተመልሳ መጣች። ከዛ እዛም አልቻልንም መቀጠል ትንሽ ከባድ ነው። ትንሽ ከከተማ ወጣ ስትይ ነው ኑሮ የሚቀንሰው የቤት ኪራይ የሚቀንሰው ምናምን። ከዛ ተመልሰን የተገባን ቃሊቲ ገባን። አቃቂ 08 የሚባል ሰፈር። እዛ ሰፈር ደግሞ በጣም አስፈሪ ሰፈር ነው። ከጫካው ጀርባ ነው የኛ ቤት የነበረው። ምንድነው የሚያስፈራው? አራዊት ምናምን አለ? አዎ አራዊት አለ። ሁሌ ሰው ሲጮህ ነው የምትሰሚው። ሴቶች ይደፈራሉ፣ ሰው ይገደላል። ጫካ ነው እና በጣም ነበር የምንፈራው። ከአንድ ሰዓት በኋላ አንወጣም ነበር ከቤት። እንደዛ እዚህ አዲስ አበባ ውስጥ አቃቂ የሚባል ሰፈር አለ እዛ አካባቢ እና በጣም አስቸጋሪ ነበር። ከዛ ቤት ወጥተንም እዛው ቃሊቲ አካባቢ ከፍ ብለን ኖርን 1 አመት ከምናምን። ከዛ እንትን አላለችም ስልሽ አገልግሎት ምናምን ጀመረች ማዘር። እንዳልኩሽ ስራዋን የተወችው አገልግሎት በቃ ማገልገል አለብኝ ብላ ነውና የሷ ተርኒንግ ፖይንት ደግሞ የእናቴ ይመስለኝ ያ ሞመንት ነው። በጣም የተቸገርንበት ሰዓት፣ በጣም የተራብንበት ሰዓት ብዙ ነገር አስተምሮናል። እኔም በልጅነቴ ለሷም በጣም ትልቅ እድል ሆኖላል። እዛ አገልግሎት ምናምን ጀመረች። ከዛ ወደ ሳሪስ ተመለስን ማለት ነው። ወደ ሳሪስ ተመለስን። ቀይ አፈር የሚባል ሰፈር ገባን። ድሮ እኔ ከተወለድኩበት ትንሽ ራቅ ያለ ማለት ነው እዛው ሳሪስ አካባቢ። ከዛ በቃ እዛም መኖር ጀመርን። ረጅም ጊዜ እዛ ሰፈር ነው የኖርኩት ወደ አያት ከመምጣቴ በፊት። 2006 ነው የገባነው እዛ ቀይ አፈር የሚባለው ሰፈር። ወደ ሳሪስ የተመለስን 2006 ተመለስን። እስከ 2012 ድረስ እዛ ነበርኩ እና በቃ ከዛ ጊዜ ጀምሮ እየተቀየረ የኛ ህይወት። እናቴ በጣም ነው የምታምነው። ደስ የሚልሽ ነገር አትፈራም፣ እምነት አላት። አዎ በቃ እንደዚህ ይሁን እንደዚህ ያው እናረጋዋለን በቃ ምንም ተማምነን እኮ አይደለም እንደዚህ የኪስ ገንዘብ የወር ደሞዝ ምናምን ኖሯት አይደለም፣ ግን እንደዛ እያልን ህይወት ቀጠለ። ዮሴፍ አደገ፣ ወደ ትምህርት ቤት ገባ። አዎ የትምህርት ቤት ህይወትህ ደግሞ ምን ይመስል ነበር? የትምህርት ቤት ህይወቴ ሳሪስ ከተመለስን በኋላ አብዮት ፋና የሚባል ትምህርት ቤት ነው ያስገባችኝ እናቴና በቃ እንዳይበላሽ ልጁ ምናምን እያሏት አስገባችኝ እና 6ኛ ክፍል ተማሪ ሆኜ እናቴ ነበር የምታደርሰኝ ወደ ትምህርት ቤት። ማታ ቆማ ጠብቃ ይዘኝ ወደ ቤት እሷ ነች የምትመለሰውና በጣም ተማሪዎች ይስቁብኝ ነበር። ምን አይነት ልጅ ነው ስለሽ በጣም እንደፈሪ እኔም ሃይመሮዬ ላይ በቃ የሆነ እንትን በቃ ተሳሳለች ያው እና ጓደኞቼን ሲያይ እኔ የሆነ በቃ ህፃን የሆንኩ አይነት ስሜት ነበር የሚሰማኝ። በዛ እድሜ ደግሞ ደስ አይልም ኬጂ ሆነሽ ምናምን ነው ቤተሰብ የሚሸኘው። ደግሞ ቤታችን በጣም ቅርብ ነው፣ መኪናም እንደዚህ ብዙ የለም። ከዛ እንደዛ 6ኛ ክፍል ገባሁ። የዛን አመት በሰላም ነው የተማርኩት። ቀን ጨዋ ተማሪ የሚባሉት ውስጥ ማለት ነው። እዛ 7ኛ ክፍል ስደርስ በጣም መበጥበጥ ጀመርኩኝ። በጣም አስቸጋሪ የሚባሉ ተማሪዎች ውስጥ ገባሁ ነው የምልሽ። ትምህርት ቤት መቅጣት ጀመርኩ፣ መፎረፍ። ትምህርት ቤቱ እንደነገርኩሽ ትንሽ አስቸጋሪ ነው። ከዛ 7ኛ ክፍል እንደዛ አለፈ። 8ንም ገባሁ። በጣም በማስቸገር ነው ያሳለፍኩት። ልክ 8ኛ ክፍል ሚኒስትሪ የምንወስድበት ታይም ላይ ነው
ሲጋራ ለመጀመሪያ ጊዜ ሞከርኩት። ወደ ሱስ ገባህ ማለት ነው? ወደ ሱስ አዎ በቃ ለመጀመሪያ ጊዜ ሞከርኩት የዛን ታይም ነውና የሞከርኩበት ማጋጣሚ የሆነ ጓደኛዬ ነበርና የሱ እናት አርፋ የእናቴን በጣም ቤስት ፍሬንድ ነች። ከዛ እነሱ ጋር አንድ ወር ነው ሆንኩኝ ያው ጓደኛዬንም ለማጽናናት በሚለው አንድ ወር ሆንኩኝ። የሱ ታላቅ ወንድም ይጠቃቀም ነበር ሱስና ታችኛው ቤት ተጠቅሞ ሲወጣ እኛ እዛ ነበር የምናድረው እና ሲሸተኝ ሽታው ሳበኝ። ምኑ እንደሳበኝ አላውቅም። ሽታው ሳበኝ የሲጋራ ሽታ ማለት ነው። ከዛ የሆነ ቀን ረግጦት የወጣውን ሲጋራ አንስቼ ሞከርኩ። እዛ አላውቅም። ከዛ ጊዜ በኋላ በጣም ልጅ ነበርኩ። ፊቴ በጣም የህፃን ስምንተኛ ክፍል እንግዲህ አስቢና ሱቅ እየሄድኩ ራሴ መግዛት ጀመርኩ። ሱቅ ይሰጡሃል ለስምንተኛ ክፍል ተማሪ ይሸጣል? ሰው ልኮኝ ነው ብዬ ነው የምወስደው። ሰው ልኮኝ ነው ብዬ ነው የምወስደው። ከዛ በታች በጣም ረቄ ከሰፈር በጣም ወጥቼ ምናምን አንድ ለሲጋራ ለማጨስ መሄድ ነበረው። ከዛ እንዴ እያለ ሃይ ስኩል ገባው። ሚኒስትሪ በደንብ ቀድቼ አለፍኩኝ። አሪፍ ውጤት ነበር ያመጣሁት። ከዛ ሃይ ስኩል ገባው። ሃይ ስኩል ነው በጣም ህይወቴ ተበላሽው። ሃይ ስኩል ከገባው በኋላ ልክ 9ኛ ክፍል ስገባ አዲስ እንትን ነው ጉርምስና የሚባለውንም ነገር በደንብ እንትን እያረኩት ነው። እዛ አንድ ጓደኛ አገኘው ማለት ነውና ለ6 ወር ነው እኔና የሱ ጓደኝነት የቆየው። ስለሽ እሱ እድሜውም ትልቅ ነበር በሰዓቱ 9ኛ ክፍል ተማሪ ነው ግን 21 አመቱ ነው። እድሜው ትልቅ ነው። ሱስ ውስጥ በጣም የነበረ ሰው ነው ምናምን። እኔ እንኳን ሳውቀው ያኔ 8 አመት ምናምን ሱስ ውስጥ የነበረ ልጅ ነው። ከዛ በቃ ከሱ ጋር አጠገብ መቀመጥ ጀመርኩኝ። እቺ የመጀመሪያ የቀመስኳትም ነገር አለች። ስለዚህ ሱሰኛ ልባልም ነበር ያኔ የሆነ እንደ ልጅ የሚሞክር አለ አይደል? አዎ ይሆናል አይደል? ቴስቱ ነው እንጂ ያለኝ አላቆም ዲቴል። ከዛ መቼም አይረሳኝም። ክላስ ረፍት ሰዓት ላይ ትምህርት ቤታችን በጣም ትልቅ ነው። በጣም ትልቅ ሲቢስቴ ይባላል። ረፍት ሰዓት ላይ ይዞኝ ሄደና ሲጋራ ለኩስ ሽንት ቤቱ ጋር ማለት ነው። እዛ በጣም ተገርሜ ያየሁት ምናምን ትምህርት ቤት እንደሚጨስ ምናምን አወኩኝ እዛ ሰዓት። ከዛ ሰጠኝ አይቼው አላውቅም ያን ሲጋራ። ከዛ በኋላ እዛ አጨስኩኝ ማለት ነው እሷን ሲጋራ። ከልጁ ጋር በጣም ወዳጅ ሆነ። ሱስ በደንብ አቆራኘን እና እኔንም ይዞኝ ገባ ወደዛ ዓለም ውስጥ። ትምህርት ቤት ውስጥ ከመነግርሽ በላይ አስቸጋሪ ተማሪ ሆንኩኝ። ከመነግርሽ በላይ በቃ ሰው በሱስ እኔ ያቀኝ ጀመር። ትምህርት ቤት ውስጥ 1 አመት ነው የተማርኩት። በ1 አመት ውስጥ በጣም ብዙ ነገር ቦታ አንለችን ጫካ የምትመስል ጉዝጓዝ ነው፣ የሲጋራ ጉዝጓዝ ነው ትምህርት ቤት ውስጥ የሚገኝ የነበረው። እንደ አጋጣሚ ሆኖ ዳይሬክተሯ ምክትል ዳይሬክተሯ ቤተሰብ ነገር ነበረች። እናቴን ታውቃታለሽ ምናምን። ከዛ በቃ እሷ ነች ብዙ ነገር ሸፋፍና ምናምን ያቆየችኝ እዛ ትምህርት ቤት ውስጥ በጣም ብዙ ነገር ተይዣ ቃሉ እዛ ቦታ ላይ። ከዛ አሞኝ ነው ምናምን ስል አዎ አሞት ነው ብላ ታስወጣኛለች ከትምህርት ቤት ምናምን። እዛ በጣም ጠልቄ ገባው ሃይ ስኩል። ከዛ እናቴ በጣም ሲመራት ወደኩኝ 9ኛ ክፍል። አንድ አስተማሪ ኮምፕሊት አለኝ ወደኩኝ። ልክ ስወርቅ በቃ ተስፋ አልቆረጠችም በኔ። የግል ትምህርት ቤት አስገባች። ቢክራይ እየከፈለች ለኔ ትምህርት እየከፈለች ማለት ነው። ከዛ እንደዛ ሲሆን የግል ገባው። ሱስ ውስጥ ነበርኩ። የግል ትምህርት ቤት እንደዛ ሰፊ ያለ በጣም ጠባብ ነች ግቢዋ። ይዤዛ መጠቀም አልችልም። ጥበቃውም አይደል ትንሽ እንትን ይላል። ከዛ ይለያል። ኢቭን እዛ የመንግስት ትምህርት ቤት እያለው ሐሺሽ ይዘን እንገባ ነበር ትምህርት ቤት ውስጥ። ሐሺሽ ማለት ነው በጣም አደገኛ ተማሪዎች የሚባሉ ያሉበት ትምህርት ቤት። ያን ያህል ቁጥጥር የለም ማለት ነው ትምህርት ቤት ያህል ነገር እንደው ሐሺሽ ይዘን ስለዚህ በቦርሳሽ ነው ይዘሽ መገቢው። ያው ተማሪ ነው አመት መስዩ ለጠበቀውም በጣም ብዙ ተማሪ ነው ያለው ማለት 9ኛ ክፍል እስከ ስንት ነው እስከ ኤል ነው ምናምን ነው ያለው። በጣም ረጅም ነው። በጣም ብዙ ተማሪ ነው ያለውና መቆጣጠር አይችሉም። እንደውም የሆነ ቀን ማይረሳኝ ጫት ልንቀም ባጠር ስንዘል ትምህርት ቤት ውስጥ አይደለም ትምህርት ቤት ውስጥም ይዞ የሚገብቶ የሚቀም አለ። እኛ ግን ወተን ነው እዛ ባጠር ስንዘል 2 አስተማሪዎቻችን ያዙን። ልክ እንደወረድን ሮጥን። ከዛ የዛ በማግስቱ የተመተውት እንዱላ መቼ ማረሰው ስፖርት አስተማሪ ስፖርት አስተማሪ ነበር ያዘን። ልክ እንደገባን ከሰልፍ ላይ ነው አውጥቶ ቀኑን ሙሉ ይባላል የመታን። ግን እኛ ያ ነገር አይዘንም ነበር በጊዜውና እዛ አለፈ። የግል ገባው እንዳልኩሽ። ልክ የግል ስገባ ምን አረጋለሁ ጠዋት ከትምህርት ቤት ስወጣ
ከነ ዩኒፎርም ሄጄ ገዛለሁ። የሆነ ሱቅ አለ ሲጋራ የሚሸጥልኝ፣ እሱ ገዝቼ አጭሼ ነው የምገባው ትምህርት ቤት ውስጥ። ቀን ሙሉ ተኝቼ ነው ሙሉ ስልሽ መማርም አልችልም። ያ ነገር ነው መፎረፍ ነው የለመድኩት። በቁጥር ነው ትምህርት ቤት ክላስ ውስጥ ገብቼ ተማርኩት የነበረው። በሰዓቱ አሪፍ ተማሪ ነበርኩ። ልጅ ማለት ሱስ ውስጥም ሆነ ጥሩ ትምህርት ላይ ሆነ? አይ ኖ አይ ከዛ በፊት ነበረው አሪፍ ነበር። ከዛ ትምህርትማ ተውኩኩ ለስሙ ሄዳለሁ እንጂ ትምህርት አልማርም ነበር። ከዛ በቃ እንዳልኩሽ እዛ ትምህርት ቤት 1 አመት ቆየው አለፍኩኝ። 9ኛ ክፍል እንደምን ብዬ ተማሪዎች ናቸው ደብተር የሚጽፉልኝ ትምህርት ቤት ውስጥ። በቃ ይሄ ልጅ ተኝቶ ነው የሚውለው አስተማሪዎች ወይ የሆነ ነገር ይደረግ ይሆን። ከዛ ልክ 9ኛ ክፍል አልፌ 10 ስደርስ ቃኔ ከዚህ በላይ አልማርም አልኳት ማዘሯን። እኔ እየሰራው የርቀት እማራለሁ አልኳት። እዛ አልተጫነችኝም። እሷም ገንዘቧም ለምን ይባክናል አንቺስ ገንዘብሽ ለምን ይባክናል አልኳት። የምርም ተሰምቶኝ ነው ትምህርቱ እንደማልማረው ስለገባኝ ማለት ነው። ከዛ ወጣው ከትምህርት ተውኩ። እዛ ወደ ሰፈር ተመለስኩኝ። ስራ ሰራለሁ ብዬ ነበር እንዳልኩሽ ከትምህርት ቤት የወጣሁት። ከዛ በኋላ በቃ በጣም ሰፈር ውስጥ መዋል ጀመርኩ። በየቀኑ ነው ምቅመው፣ በየቀኑ ሺሻ ቤት ነው ሙለው። በቃ ዮሴፍ ጠፋ ከምነግርሽ በላይ ጠፋ። እናቴ በጣም ነበር የምታዝንብኝ። ኢቨን በቃ እናቴን ለመደብደብ ራሱ ሞክር ነበር በሰዓቱ ስለሽ። በጣም ጉርምስና ሰይጣንም ይመስለኛል እንደዛ የሚያደርገኝ ነበር። በቃ ከዛ በቃ ቆየው ስንት አመት 1 አመት ከምናምን ቆየው እንደዛ ሰፈር ውስጥ እየተቀመጥኩ። ጠዋት 4 ሰዓት ቁርስና ምሳዬን በልቼ እወጣለሁ። ጫት እየቃምኩ እውላለሁ። ሺሻ ቤት ሄዳለሁ። ሺሻ ቤት ነው ማመሸው። መታመም ጀመርኩ። ጨጓሬ ከጥቅም ውጪ መሆን ጀመረ። ልቤ በጣም መታመም ጀመረ ምናምን። ከዛ በአጋጣሚ ሃይ ስኩል እያለሁ ሞዳት ልጅ ነበረች። እዛ እናቴ ድሮ ነበር ወደ ሀያት እንግባ የምትለኝ ነበር። የፍቅር ታሪክ ነው ነበረች። ያው ሃይ ስኩል ልጅ እያለን ከዛ ከሷ ጋር ተጣላን። በአጋጣሚ ከሷ ጋር ስጣላ በቃ ከዚህ ሰፈር መልቀቅ አለብን አልኩኝ። ከዚህ ሰፈር ለቀን ሀያት እንግባ አልኳት እናቴ። ከዛ በጣም ደስ አላት። ወደ ሀያት መጣን። ቤት ተከራየን፣ ኮንዶሚኒየም ቤት። እንዳልኩሽ ጎዳና ነበር የምንተኛው። አሁን ተሻሽሎ ኮንዶሚኒየም ቤት ገባን እናቴ ጋር። ከዛ በቃ ራሴን ለመለወጥ ወስኜ ነበር የመጣሁት ወደዚህ። ስራ ሰራለሁ። ሀያት ጓደኛ የሚባል አልይዝም። ነቅቼ ነበር በሰዓቱ። በቃ ጓደኞቼም እኔ ላይ የሆነ ነገር ሲያደርጉ ስልሽ የጠቀመኝ እንጂ የጎዳኝ ጓደኛ አልነበረኝም በሰዓቱ። እንደው አንድ ጓደኛ አለኝ እስራኤል የሚባል የቸርች ልጅ ነው፣ ዘማሪ ነው። እሱ ነበር ካጠገቤ ማይለይ። ሌላው ቸርች ውስጥ ቤተክርስቲያን ውስጥ ያለ ሰው በቃ እንደ ቆሻሻ ሰው ነበር የሚቆጥረኝ የነበረው። በቃ እንደ ባለጌ ልጆቻቸውን እንዳልጠጋ ምናምን አይነት። ከዛ በቃ መጣው ሀያት። ጓደኛ ሊዝም ብዬሽ ነበር እና ጸጉሬን ድሬድ አረኩት። ድሬድ አረኩ ምናምን። እናቴ አትቃወመኝም፣ ያው ተናግራኝም ስለማችለኝ ቶሎ አግሬሲቭ ሆናል። በጣም ነው የምናደደው ቶሎ ምናምንና። ከዛ ቆየው ሀያት ከመጣው በኋላ ለ6 ወር ያክል ከህፃናት ጋር ነው ከልጆች ጋር ኳስ ከነሱ ጋር ነው የምጫወተው። ሆን ብለህ ነው ወደ ሱስ ላለመግባት በቃ በቀን ውስጥ 1 ሲጋራ ነው ማጭሰው። ቤት ተኝቼ ነው ሙሉ እስከ 8 ሰዓት። ከዛ 11 ሰዓት ሲል 1 ሲጋራ ወጥቼ አጭሳለሁ። ከልጆች ጋር ኳስ ተጫውቼ የእህቴ ልጅ አለ ትንሽ፣ እሱን ይዤ እወጣለሁ። አጋጣሚ ደግሞ ኮሮና ነበር በሰዓቱ 2012። ሰው እንኳን ጌም ይጫወታል ምናምን ሰፈር ውስጥ። በቃ ተመቼ ለ6 ወር ያክል ብቻዬን ነበር። እንደ ሄድኩ እዛ ሰፈር ጂም ገባው፣ ስፖርት ጀመርኩ። አሪፍ ለውጥ ላይ መጣው ማለት ነው። እዛ እናቴም ደስ ብሏት ምናምን፣ ቤተሰብም ስራ አለ የሚል ተስፋ ይሰጠኝ ነበር ምናምን። ከዛ በዛ አጋጣሚ አንድ ጓደኛዬ ተዋወቅኩት፣ ሀያት ሄኖክ ይባላል። ከሱ ጋር ተዋወቅን። ከዛ ኳስ መጫወት ጀመረን። እየተግባባን የሆነ ቀን ስፖርት እንስራ እንሮጣለን። ከኛ ሰፈር አራብሳ እንሮጣለን መንገዱ ስለሚመች። እዛ ሮጠን ስንመለስ ከ3 ቀን በኋላ ልደቴ ነው። ቤት ለምን አንቀም ምናምን አለ። ወደ ሱስ ድጋሚ ለምን አንቀም ምናምን አለ እና ቆይቼ ስለነበር ከቃምኩ እሺ ምናምን አልኩት። እሺ አልኩት። ጭራሽ ብላክ አለ ምናምን አለኝ። ውስኪ ልታጠጣኝ ነው ምናምን ብዬ
ሰርፕራይዝ ሆኜ ሄድኩኝ። ከዛ በቃ የዛን ቀን ቃምኩኝ፣ አመሸው፣ ወደ ቤት ገባሁ። እናቴ ገብቷታል። እኔ እናቴ ሲጋራ ማጨስ ከጀመርኩ በሁለት ወሩ ነው የነቃችብኝ። እንዴት እንደነቃችብኝ አላውቅም። አላታ የእናትነት ስሜት አላት። ከዛ ምንም አላለችኝም። ከዛ ካልኩሽ ልጅ ጋር በጣም ቤስት ፍሬንድ ሆነ። እሱ ብቻውን የሚኖረው ደግሞ ሁሉም ነገር ሲመቻች፣ ያኔ ቅመን ሁላችንም ወደ የቤታችን ነው የምንገባው። ውጪ የምናድርበት ቦታ አልነበረም። አሁን ግን ይሄ ያልኩሽ ጓደኛዬ ብቻውን ነው የሚኖረው፣ ስራ አለው ምናምን። በቃ ተመችኝ። በሳምንት 3 ቀን እሱ ጋር ነው ማድረው። እየቃምን ነው የምንውለው፣ እየቃምን ነው እየጠጣን ነው የምናመሸው ምናምን። ረጅም ጊዜ እንደዛ ሄደ። 1 አመት ከምናምን 2013 እና 2014 በዛ መንገድ ቀጠለ። እዛ 2013 ግማሽ ላይ እሱ ሱስ ላይ እንደዚህ ይሄን ያለም አልነበረም። ይቅማል ሲጋራ እንደዚህ ብዙ የሚያጨሰው አይደለም። እንደውም ይመክረኝ ነበር ባይገልምሽ ጆ የሩቅ ጓደኛ አድርገው ሲጋራን ምናምን ብሎ በጣም ነበር የሚመክረኝ። አለፍ እያልክ ቢያንስ በሳምንት አንዴ ምናምን ይለኝ ነበርና እዛ ከተብኩት እኔ ሲጋራ እንዲያጨስ። ጭራሽ ከታቢ ሆንክ። ጭራሽ ማለት ነው። ከዛ እንደውም ዊድም ከኔ ጋር ነው የሞከረው ለመጀመሪያ ጊዜ። እኔ ሰፈር እያለሁ ትንሽ ይጠቀም ነበር። ይሄን ያህል ጠልቄ ምናምን አልገባም ዊድ ላይ። ከዛ በጣም ሱሰኛ ሆነን ነው ለሁለት በቃ ተጋጋልን ልሽና ዊድ ተጀመረ። ዊድ 1 አመት ከ6 ወር ያለ ማቋረጥ በየቀኑ አጨስ። በየቀኑ ገንዘብ ኬትም ብለን ዊድ ለመግዛት ዊድ እንገዛለን፣ እናጨሳለን በቃ ሁሌ። እና እናቴ ይሄ ቅርዝዝ ያለው ፊቴን የቀለውን አይኔን ምናምን ለመደችው። እና ምንም ሳልጠቀም የቀባው ቀን የሆነ ነገር አድርገሃል እባላለሁ፣ ያን ፊት ከመልመዱ የተነሳ ማለት ነው። ከዛ አለፈ 1 አመት ከምናምን አለፈ። እዛ በዛ መሃል ነው ልክ የሆነ ቀን ላይ ጦዘን እያወራን ስለ እግዚአብሔር ምናምን ማውራት ጀመርን እንዳጋጣሚና። ከዛ ጓደኛዬ አለቀሰ። እኔ እሱ ሲያለቅስ አይቼውም አላቅም። 2 አመት ከምናምን አብረን ስንቆይ እኔ ሲያለቅስ አይቼው አላቅም። እና አለቀሰ፣ ገረመኝ። ከዛ በቃ እንጸልይ ምናምን፣ ለምን ጸሎት አናረግም? ሱስን መቀነስ አለብን፣ በጣም እየተጎዳ ነው። ሆድ ብሶት ነው ያለቀሰው። ብዙ ጊዜ ምናልባት የሚጠጡ ሰዎች ስካር ነው ያስለቀሰው። በስካር መንፈስ አይደለም ያለቀሰው። ስለዚህ እኔ እና እሱ ዊድ አጭሰን የምናወራው ወሬ በጣም ያስቃል። እኔ ሳስበው ራሱ ያስቀኛል የምናደርገው ተግባር። ስለዚህ ስለ እንስሳ ነው የምናወራው፣ ቁም ነገር እንኳን አናወራም። ስለ እንስሳ በቃ እንደዚህ በቃ የሆነ እህል የሆነ ጠብ የማይል ወሬ አለ። እዚህ ጋር ትንሽ ወደ ኋላ ልመልስህና ማለት ትንሽ ፊሊንጉ እንዲመጣ ስለፈለኩ በዛ ሁሉ አመት ውስጥ ሱሱ ስትቆይ እንግዲህ ለመግባት ብዙ ሰው የተለያየ ምክንያት ይኖረዋል አይደል? ያቻ ግፊት፣ በህይወት የምታልፍባቸው አንዳንድ አስቸጋሪ መንገዶች። ለመቆየትህ ግን ምንድነው ምክንያቱ? ሰው ሱሱ ውስጥ ሲቆይ ምንድነው የሚያገኘው? ሱስ ውስጥ ሲቆይ የሚያገኘው ያው በሽታ፣ ሌላ ምንም አያገኝም። እንዴት በሽታ እዛ ያቆይሃል? አይደለም ይሄ አሁን ለምሳሌ የትኛውንም ሱሰኛ ብትጠይቂው ያን ነገር ሲጠቀም ከልቡ ይጸጸታል፣ ከልቡ ይደብረዋል። ግን ያ ኔክስት ዴይ ያለ አዲስ ቀን በአዲስ መንፈስ ነው ያ ነገር የሚጠራሽ። ዛሬ ሲጋራ አላጨስም፣ ዛሬ ጫት አልቅምም ብለሽ ያው ይሄንንም ሐሳብ የምታስቢ እየቀምሽና እያጨሽ ነው። ችግሩ እዚህ ጋር ነው የሚጀምረው። እዛው ነገር ውስጥ ሆነ ስለሆነ የምታስቢው በነጋታው በቃ መፍትሄ የሚመስልሽ ያ ነው። ሱስ ውስጥ ብዙ ሰውም ቶሎ እንዳይወጣ የሚያደርገው ያ ነው። ምናልባት ራስን መርሳት አለ አይደል? የሆነ ቴምፖራሪ የሆነ ጊዜያዊ ደስተኝነት ምናምን አለ። ያው ጊዜያዊ ደስተኝነት አለው። አሁን ለምሳሌ ስትቅሚ የሆነ ምርቃና ሰዓት ላይ የሚሰማሽ ሙቀት እሱ አሁን በቃ የተለያዩ አይዲያዎች ይመጣሉ፣ የተለያዩ ሀሳቦች፣ ብዙ ወሬ ይወራል። ስትጠጪም እንደዛ መጨፈሩ አለ ምናምን። እሱ ጊዜያዊ ደስታው ይስብሻል። እና በቃ ሱስ ውስጥ እኔ ለመቆየቴ ግን አንድ ምክንያት ምን ነበር? የቤተሰብም ነገር ነበር። ስለዚህ ከመነግርሽ በላይ ነበር አባቴ የምጠለው፣ በጣም ነበር የምጠለው። ለምን? ከፍተኛ በቃ በልጅነቴ ያሳየኝ ነገር ሃይምሮዬ ላይ መቼም አይጠፋም። አሁን ግን ይቅር ብዬዋለሁ። አሁን ልቤ ንጹህ ነው። ትንሽ ልመልስ እሱ ጋርና በ8 አንተ 8 ወር ልጅ ሆነህ ነው እናትና አባቴ የተለያዩት። ከዛ በኋላ መቻየው ድጋሚ
አንድ ሰፈር ነው ከአባቴ ጋር አንድ ሰፈር ነው። የአያቴ ቤት በጀርባ ነው፣ እኛ ምን ኖር የነበረው በዚህ ጋር ነበር። ስለዚህ ሁሌ ነበር የምንተያየው እና ከናቴ ጋር ታይት ማለት ልክ እንደ አባትና እንደ ልጅ አይደለም። አየዋለሁ፣ እሄዳለሁ። አያቴ ጋር ኖር ያለው 2 አመት 2 አመት አያቴ ጋር ኖር 2 አመት ሳይሆን የሆኑ አመትን እሷ ጋር ቆይቼ ነው የተማርኩት። 1 አመት ራሱ የሚሞላ አይመስለኝም፣ እርግጠኛ አይደለም፣ ረስቼዋለሁ። እና በዛ አጋጣሚ ይመጣ ነበር፣ ያገኘኝ ነበር። ግን ይሄ አባት ለልጁ የሚሰጠውን አይነት ፍቅር አለ። አሁን ያጎቶቼ ልጆች ምናምን ሲመጡ ከአባታቸው ጋር ያላቸው ሪሌሽንሺፕ አያሉ። በሰዓቱ ደግሞ እሱ አግብቷል፣ ሌላ አግብቷል። ከማዘር ጋር እያለ ነው ያገባው ኢቭን እንትን ያለው ግንኙነት የጀመረው እና ከዛ በቃ በጣም ጥላቻ ነበረኝ ለሱ። ስለዚህ እንደ ልጅ የሚያስፈልግህን ነገር ምናምን አው ያው እናቴም ከሳው ምናምን ነው የሆነ ጊዜ የሚረዳን 150 ብር ነበር በወር የሚረዳን 150 ብር። እሱ ለምንም አይሆንም ነበር። እኔን አስተምሩ ምግብ ችሎ ምናምን አይሆንም ነበር በሰዓቱ። እና ኢቭን ህፃናትና ሴቶች ሄዱ ከሱኝ ከሷት እናቴን። ከዛ እሱ የከሰሳት ቀን ከሰዓት እኔና እሷ ደግሞ ሄደን እሱን ልንከስ በሚገርም ሁኔታ ማለት ነው። ከዛ እዛ የተከፈተ ፋይል ነው ፍርድ ቤት ምናምን ደርሶ በዲኤንኤ ተመርምራይ ምናምን ነው ልጁ እንደሆንኩ የታወቀው። አላመነም። አው ስለሽ ስወለድም እሱን ነው መስለው። አሁን እኔን አይተሽ እሱን ብታዩ በቃ አንድ አይነት ነው። እና እንደውም ማዘሯ ሁሌ የምትለኝ ነገር ዳኛው ምን አሉ አለች፣ ዝም ብለህ ብታምን ይሻላል እኮ ራስህን ነው የሚመስለው። አው ምንም ምስክር አያስፈልግም ማለት እና ልክ 14 አመት ሲሞላኝ ነው በቃ እሱን ለመበቀል እንዳልኩሽ ሱስ ውስጥ የገባውበት ሰዓት። የምትሸሸው ታሪክ አለ የሚያምህ በጣም አው ስለሽ እናቴ በጣም ብዙ ቻንስ ነበራት። ኢቭን በቃ አነብ ነበር ወላ የክስ ወረቀቶቹ ምናምን አነብ ነበር ተደብቄ ከሷና እዛ ላይ ማነበው ነገር የኔን አይምሮ በጣም ነክቶት ነበርና ሰፈራችን ብዙ አይራራቅም ነበር። እንደውም የሆነ ቀን እግዚአብሔር ይቅር ይበልኝና የልጅነት ማሳብ ስለሆነ ነው ቢላ ይዤ ሄድኩኝ ሰፈሩ እሱ በር ላይ። ሁሌ በአንድ አይነት ሰዓት ነው የሚገባው፣ በአንድ አይነት ሰዓት ነው የሚወጣውና ከመኪና ሲወጣ በቃ የሆነ ነገሩን ወግቼው በቃ ለመሮጥ ወይ ለማምለጥ እዛ እናቴ ከልጅነቴ ጀምሮ ምን ትለኛለች መሰለሽ፣ አንተ እሱ የምትበቀለው ሰው ስትሆን ትለኛለች። አንተ ሰው ስትሆን ነው እሱ መበቀል የሚችለው፣ ሌሎች የገፉንንም ሰዎች መበቀል የሚችለው ትለኛለች። ከዛ የዛን ቀን አጋጣሚ ከሰው ጋር ሆነብኝ። መኪና ውስጥ ሲወርድ ከሰው ጋር ሆነ፣ በምን አቅም ያደርገዋል መያዝ አይቀርም ብዬ ከዛ ተመለስኩኝ። እንደዚህ ላረግ ነበር ብዬ ነገርኳት እንደናቴ። አበደች የመጨረሻ። እንዴት እንደዚህ ታስባለህ? እና አንድ ሱስ ውስጥም እንድቆይ ያደረገኝ ምክንያት ያ ነበር። በቃ እንዴት ስለሽ በጣም በህይወቴ የማይረሳኝ አይምሮዬ ላይ ተቀረጸ። በልጅነት የሆነም ስለሆነ ምን ሆነ የሆነ ቀን እንዳልኩሽ 150 ብር መክፈል አቃተናል አልኩሽ። እዛ ጎዳና በቃ ልንወጣ ነው አልኩ። ደውዬ ለአባቴ ደውልለት ተብዬ ነው እንግዲህ ኢቭን ሸምድጄ ነው ቃላቶቹን የደወልኩለት። በዛ በልጅነት አይምሮዬ በጣም ተቀርጾብኛል። እስቲ ነው አረሰውም ግን በቂ ምናምን አይደለም። እዛ ቸግሩን ጎዳና ልንወጣ ነው ስለው ምን አገባኝ አለኝ ማለት ነው። ምን አገባኝ የፈለገ ብትሆን ይችላል እና ያ ሞመንት መቼም አረሰውም። እና በቃ ሁሉ አይምሮዬ ላይ ያቃጭልብኛል ያ ንግግሩ፣ ያ ሁኔታ የወጣንበት ጊዜ ምናምን ሁሉ አይምሮዬ ላይ ዛሱን ለመርሳት አጨሳለሁ። በተናደድኩ ቁጥር ነው ማጨሰው። በቃ ምን አረኩት? ሱሴን ንዴቴን ማብረጃ አረኩት። በቃ ንዴቴን ማብረጃ አረኩት። እና መጀመሪያም ሱስ ጀመርኩኝ በሲጋራ ነው የጀመርኩት። በማንኛውም ሰዓት ሲጋራ ነው ማጨሰው የነበረው። ጫት እንደውም ቆይቼ ነው መቃም የጀመርኩት። ከዛ እንዲህ ያለ በሱስ ህይወት መጣ። እና እንዳልኩሽ ከጓደኛዬ ጋር አለቀስ ያልኩሽ ፓርት አለ። ከዛ መጸለይ ጀመርን ሳናስበው። እዛ ለምን መጽሐፍ ቅዱስ አናነብም ምናምን የሚል ሀሳብ ተነሳ። እስኪ መጽሐፍ ቅዱስ እናነብ። ከዛ ፍጥረት ጀመርን። እዛው ማለት ሱስ ላይ ሆነ ቁጭ ብላችኋል? ሱስ ላይ ቁጭ ብለን እዛው ማለት ነው። እኔም ቤት ሄጄ ጸልያለሁ። ማታ እንዴት እንደሚጸልይ አላቅም። ከቸርች በጣም ረጅም ጊዜ ርቅ ያለው
እንዴት መዝሙር ራሱ አዳዲስ የወጡ መዝሙሮችን አላቅም ነበር። ድሮ ለጻኑኝ የምሰማቸው ነበር ማስታወስ የነበረውና ከዛ ማንበብ ጀመርን ባይብል በጣም ህይወታችን አሪፍ ላይ የሆነ መጣ። እሱ ስለሽ ሃይማኖት ምናምን ብለን አይደለም እኛ እሱም በሃይማኖቱ እኔም በሃይማኖት እሱ እኔ የኔ እናት ፕሮቴስታንት ነች እሱን ቤተሰብ ኦርቶዶክስ ነው። አንድ ላይ ስንሆን ኦርቶዶክስ ቤተክርስቲያን እንሄዳለን ቸርችም እንሄዳለን። እኛ የፈለግነው ከእግዚአብሔር ጋር መገናኘትን ብቻ ነው። እዛ እንደዛ እያለን ቆየን። አጋጣሚ በዛ ሁኔታ ውስጥ እኔ ከዩኒቲ ተማሪዎች አሉ ሚሽን ይካሄዳል እንደዚህ በየሀገሩ በየክፍለ ሀገሩ ወንጌል ስርጭት ጸሎት ምናምን አለና ሄድኩኝ። በቃ ይሄን አጋጣሚ ሳገኝ ሄድኩኝ እኔም ለመለወጥ ፍላጎት ስለነበረኝ። ከዛ እኔ እዛ በሄድኩበት ሰዓት ከስራ እንዲወጣ ተደረገ ማለት ነው ጓደኛዬ። ስለዚህ ሁሉ ነገር ትቶ ቤተሰብ ጋር ገባ። ቤተሰብ ስልሽ አጎቱ ጋር ማለት ነው እዚሁ አዲስ አበባ። እዛ በጣም ረጅም ጊዜ ቆየ። እዛ ሰው ነፃነቱን አይሰጠውም አይደል? ሱሱ እንደ ድሮ ለማድረግ አዎ ነፃነቱን አይሰጠውም። እኔ ቀናበት ነበር በሰዓቱ። እኔ አሁን ሱስ እናቁም ተባብለን ጸልያለሁ ባይብል አነባለሁ ቤት ነው ሙሉ። ግን ስወጣ ግማሽ ሲጋራ አጨሳለሁ። እሱን እስካገኘው ድረስ ሃይምሮ የለመደው ነገር አለ። በቃ ከራሴ ጋር ስለምን እጣላለሁ እላለሁ። ለምን ግማሽ አድርጌ ለምን ቀስ እያልኩ አልተውም። እሱ ግን እርግፍ አድርጎት ነበር ሙሉ ለሙሉ ማለት ነው። ከዛ 40 ጾም ነበር የፋሲካ ጾም በዚህ ወቅት ነበር 2013 ላይ 2014 ላይ። ከዛ ተመልሶ ስራ እዚሁ አካባቢ የነበረበት አካባቢ ስልሽ በጣም ይዘገነን ቤት እኔ ወደፊትም እናወራዋለን እንባባል ነበር ከሱ ጋር በጣም ስልሽ በቃ ኢቭን ጎዳና በይ የነበረበት ቦታና እናቴ አንተ ምን ሆነ ነው እዚህ እናት ቤት እያለ እዛ መታረው በቃ ልክ እዛ መመለሱን ስናቅ ሲያቅ ምናምን በቃ ተስፋ መቁረጥ የሚባለው ነገር አለ አይደለ? ወደዛ ተመለሰ። ከዛ የሆነ ቀን ሳገኘው ሲጋራ እያጨሰ አገኘሁት። ከዛ እኔ ምንም አላልኩትም እንዴት ምናምን አልተባባልንም። ሄጂ ተቀበልኩት አጨስኩኝ። አልተነጋገርንም በቃ ስልሽ ሁለታችንም የተባባልነው ቃል የተገባባነው ነገር ስለነበረ በቃ በሺም ዝም ተባብለን ከዛ በነጋታውም ስንገናኝ ስለ ረሳ ነው ያንን ህይወት እየረሳ ነው አናነሳውም ነው ምልሽ ስለነበርንበት ስለመለወጥ አዎ በጣም እና መወቃቀስም እንዳይሆን ከዛ ተመለስን። በጣም ድጋሚ ስትመለሽ ደግሞ እጥፍ ሆኖ ነው የሚገባብሽ ግርሻ ትንሽ ከብዳል አይደል? በጣም ረጅም ጊዜ ቆየን እዛ ቤት ውስጥ እና በቃ አይምሮ የተነካ ነው ምልሽ በቃ እዛ ያለው በቃ ሌላ ነገር አላስብም። ጧት ተነስቼ ዊድ ማጨስ ማታ ገብቼ መተኛት ስለ ነገ አላስብም ስለ ስራ አላስብም ቤት በኩል ላምልጥ አላስብም። ካሜራ ማር ነበር በሰዓቱ ካሜራ ያስተምረኝ ነበር ፋዘር። ከዛ መቀራረብ ጀመረን ባይዘው እየጎረመስኩ ስመጣ ምናምን ከሱ ጋር መቀራረብ ጀመረን። እሷ ጋር እስቲ ልጠይቅህ መቼ ይቅርታ አረክልት ለአባት? እኔ እንጃ ይቅርታ አርጌልሃለሁ አላወራንም። ይቅርታ አርጌልሃለሁ ተውከው ውስጥ የሚሰማህን ይሄ ጥላቻ ስሜት መጉዳት ስሜቱን መቼ ተውከው? አልተውኩትም ነበር ለረጅም ጊዜ አወራዋለሁ ምናምን እንጂ ያረገኝም ነገርማ ምናምን ብዬ ቋጥር ነበር። አሁን ቅርብ ጊዜ ነው የረሳሁት የተውኩት እንደዚህ አይነት ነገር ማሰብ። ከዛ አስተምራለሁ አለኝ። እንዳጋጣሚ ሆኖ እህቴ ያለች እና እሷ ዱባይ ነበረች ትሰራለች እዛ ሄዳ እኔ ላስተምርህ አለችኝ። ስዕል ምናምን ስል ነበር በጣም ጎበዝ ነበርኩ ልጅ እያለሁና ስዕል ላስተምርህ ስትለኝ አይ ካሜራ አስተምሪኝ ፓሽኔ ነው መሰለኝ ቆንጆ ፎቶ አነሳለሁ ምናምን አልኳት። ከዛ እሷ ከፍልልሃለሁ ባለችኝ በነጋታው ነው በስንተኛው ቀን ሳሪስ ሄድኩኝ እንዳጋጣሚና አገኘሁት መንገድ ላይ ሲሰይ። ከዛ ምን እያረክ ነው? ካሜራ ልማር ነው ምናምን አልኩት። ቀን ያስተምራለሁ አለኝ። እሺ አልኩኝ። የእህቴን ብር ተቀበልኩኝ። እሱን ላይ ኪስ ያዝኩኝ። እሱን አስከፈልኩት ማለት ነው። ከዛ በቃ ካሜራውንም ጨርሼ ነው በሰዓቱ እንዳልኩሽ ከጓደኛዬ ጋር እዛ ቤት ውስጥ ተመልሰን ካሜራ ጨርሼ ምንም ስለመስራት አላስብም ነበር። ሰው ጋር ተቀጥሬ መስራት አልወድም። ከዛ እንዳጋጣሚ ሆኖ 2014 ክረምት መጣና መልካም ወጣት ተላከችኝ እናቴ። መልካም ወጣት ስትልከኝ ሄድኩኝ። ለመማር ነው ሄድኩት ከልቤ ለመማር።
ነበሩ አብሮኝ ልጆች ምናምን እንቅጣው ምናምን ፍቅር ሐይቅ እንሂድ ምናምን ይሉኝ ነበር። በሰዓቱ አልሄድም እማራለሁ ምናምን ተማርኩኝ። ስለ ዓላማ አስተማረኝ ዮናታን። ስለሱ 2011 ላይ አስተምሮኝ ነበር። ያ ከዛ በፊት ሄደህ ነበር አይደል? አዎ 2011 ላይ ሄጄ ከጓደኞቼ ጋር ነበር ሄድኩትና ቺል ለማድረግ ነበር ሄድነው ሐዋሳ ላይ። በቃ ሐዋሳ ለመጀመሪያ ጊዜ ነበር ሄድኩት። ሐይቅ ያለው ምናምን ብዬ ነበር ለመለወጥ ፈልጌ አልነበርኩም። ልጅነት ላይም ነበርኩ 2011 ላይ በጣም ልጅ ነበርኩ 10 ቤት ነበር። ከዛ 2014 ላይ ሄድኩኝ ማለት ነው። መልካም ወጣት ተማርኩኝ። ከዛ ሁሌ ጧት ቁርስ ስንበላ ውጪ ነው የምንበላው። ቁርስ ስንበላ አቮካዶ በዳጣ ሲሸጡ ያለው ለስራም አይከብድም፣ ሙያም ብዙ አይጠይቅም። ምግብ መስራት ይችላል ማለት ለምናገር ግን ሙያም ብዙ አይጠይቅም፣ ጊዜም አይፈጅም እና ትንሽ ፕራይስ ነው የሚጠበቅብኝ ስራ ለመስራት። እዛ ተመለስኩኝ ወደ አዲስ አበባ። የሆነች ነገር ጫራ አረገብኝ። ተመለስኩኝ ወደ አዲስ አበባ። ከዛ ጓደኛዬ እንደዚህ አይነት ስራ ብንሰራ ቲቪ አለችው እሱ ድሮ ይገዛት ለምን ሸጠን ይሄን ብትሸጥ እኮ ህይወት ይቀየራል። ጨዋታ ነው። ከመልካም ወጣት ተመልሼ እውነት ለመናገር ከሱስ አልወጣሁም። አጨስ ነበር፣ ቪዳ አጨስ ነበር። ግን ሃይመሮዬ ላይ የሆነ ነገ የሚባል ተስፋ እንዲኖር ተደረገ። ዓላማ የሚባል ነገር የሆነ ብርሃን አየሁ። ያኔም የነበርኩበት ነገር አለ ከእግዚአብሔር ጋር የነበረኝ ግንኙነት ነበር ምናምን። እንደውም ያኔ የተለወጠን ሰዓት ስለ ስራ ምናምን አናስብም ነበር። እኛ በቃ ማገልገል ምናምን ነበር የምናስበው። ሌቭል ጨምረን ማለት ከፍ ብለን ከዛ እንደቀልድ ተነሳ። በቃ እኔ እናቴን 10,000 ብር ጠይቃታለሁ። መጨረሻ ላስቸግራት 10,000 ጠይቃታለሁ። አንተም ቤተሰብን ጠይቃ አልኩት። ጠየቅን። እዛ ሰጠችኝ ማዘር። እንደውም እርግጠኛ አልነበረችም። ገንዘቡን ላጭበረብራት መስራት ነበር። ተቀበልን፣ ቀብድ ከፈልን እና ቤት ነገር ማሰራት ጀመርን። ከዛ በዛ መሃል ሰውየው በ15 ቀን ጨርሳለሁ ብሎ ወር ከምናምን አቆየን። በዛ መሃል መንቃት ጀመርን። ጨለማ ውስጥ እግዚአብሔር እኮ ለበጎ ነው ይሄን ነገር ያቆየው። የሆነ ነገራችን መስተካከል አለበት፣ የሆነ ነገራችን መለወጥ አለበት ነው። እዛ ተመለስን ማለት ነው። ወደ መጸለያም ተመለስን፣ ባይብል ወደ ማንበብ እዛ ቆየን። በዛ መሃል ጓደኛዬ ተወ፣ ማጨስ ተወ። እኔ ግን ሲጋራ አጨስ ነበር። ጫት አልቅምም። እኔ ሲጀምር ከድሮም መጠጥና ሲጋራ እንደዚህ ውስጤ ምናምን ያሉ ነገሮች አሉ፣ መፈልጋቸው ጉዳዮች አሉ። አጋጣሚውን ሳገኝ ማረገውና እዛ በቃ ጊዜው ሄደ ማለት ነው። 1 ወር ከምናምን ፈጀብን። እቃው ተሰራ፣ ተስተካከለ። ሰው ወደ ስራ ወጣ። መጀመሪያ ቀን ስራ ስንወጣ 2015 ላይ ነው። የጥምቀት ቀን ነበር እና 6 ኪሎ ድንች እንደውም ቀድመን ገዝተን ድንቹን እቃውን ከማዘዛችን በፊት ነው ድንች የገዛ ነው እና 1 ወር ከምናምን ቆየ ድንቹ ተበላሸ። ከዛ ወጥ እየሰራው ምናምን እሱ ጋር አለቀ። እየበላ ነው። እዛ እንደ አዲስ ገዝተን ጀመረ። 6 ኪሎ ይዘን ወጣን። የመጀመሪያ ቀን እሷን ቺፕስ አረግናት፣ እርጥብ አረግናት። ሌላ ምንም የለም ዲስፕሌው ላይ እርጥብ ብቻ ነው ያለው። ከዛ ሸጥን። አለቀ፣ በቶሎ አለቀ። ጥምቀት ስለነበር ግርግር ነበር፣ ሰው ገዛ። ዋው ደስ ይላል። በጣም የሚያስቅ እርጥብ ነበር የሸጥነው በመጀመሪያ ቀን። የቡካ እርጥብ ሸጥን። እዛ 6 ኪሎ ጨመረን። የመጀመሪያ ቀን 12 ኪሎ ሸጥን ማለት ነው። በቃ ሀብታም ልንሆን ነው ተባባልን። በቃ ወደ ሀብት እየሄድን ነው፣ ወደ ሀብት ማማ። እና የሆነ ሚሽን እሄዳለሁ ብዬሽ ነበርና እዛ ሲሄድ የሆነ ወንድሜ ሲጸልይልኝ እግዚአብሔር የሆነች ትንሽ ደመና ያሳያል፣ ከዛ በኋላ ዝናብ ይዘንባል ለኤልያስ እንደሆነለት ምናምን አለኝ። በቃ እቺ ደመና ነች ሊዘንብ ነው ምናምን ተባባልን። እዛ ጊዜ ሄደ እየሰራን። ባይገርምሽ ከዛ በፊት 1 ወር ከምናምን ተንከራተናል ቦታ ፍለጋ። ሰው ሲያየን ጸጉሬ በጣም ያደገ ነበር፣ ፊቴ በጣም ድክም ያለ ነው፣ ቀጭን። አዎ እና እንደዚህ ለሰራ ምናምን ሰው ልንሰርቃቸው ነበር የሚያስቡት የነበረውና ማንም ሊበቀበለን አልቻለም። እንዴ እግዚአብሔር እቺ እንደመስራት እንደዚህ ፈተናኒ ሜክሲኮ ድረስ እንመጣ ነበር። የምር ታክሲ ፓስቲ እየበላን እየወክ እያደረግን ምናምን ቺክ እናደርግ ነበር። ከዛ ቦታ የሆነች ልጅ ተባብራን ፈቀደችልን። እዛ መጀመሪያ ወጣንበት ቦታ እዛ 15 ቀን ሰራ። ከዛ 20 ዳቦም እየሸጥን 30ም እየሸጥን ቆየን እዛና ልክ 15ኛው ቀን ላይ የህንጻው ኮሚቴ መጣ ማለት ነው። እዛ ማን ፈቅዶላችሁ ነው ቃዚ ያረጋችሁት? ማን ቦታ ሰጥቷችሁ ነው?
አረኛ እንስራ ብለን ነው እኛ ምንም እናውቀው ነገር የለም። መብራት ነበር የምንፈልገው መብራት ሰጠች። ባይገርምሽ በዛው ሰዓት እዛ አንደኛ ፎቅ ላይ የሚቀሙ ልጆች ነበሩ። ረጅም ጊዜ እዛ ጋር ይቀማሉ። ሽንት እዛ ይሸናል። አንድም ሰው ተናግሮ ያውቃል። እናንተ ለስራ ባላችሁ እኛ ለስራ ባለን በጣም ከመነግርሽ በላይ ነው ውሻ ያረጉን። ደንብ እንጠራለን እቃችሁ ይወሰዳል ምናምን ተባለ። እዛ እቃውን ይዘን ተሰበረች እቃዋ እንዳጋጣሚ እቃውን ይዘን እየገፋን ከነበርንበት እስከ ሀያት አደባባይ በጣም ቻሌንጅ ውስጥ ገባ። እንዴ ባንጀምር ውስጥ ተባባል። እዛ እቃውን ይዘን ተመልሰን እናቴ ጋር አስቀምጥነው እዛ ሰፈር ማለት ነው። እዛ አንድ ወር ተውን ማለት ነው። ደግሞ ስራ ቦታ መፈለግ ቻሌንጅ ነው። የመጀመሪያው ቻሌንጅ ቀየር ስትል ወደ ኋላ የሚጎትት ነገር ይኖራል። በጣም እንዴ ትልቅ ነገር አስበን ቢሆናል ትልቅ ነገር እቺን ለመስራት እንደዚህ ቻሌንጅ ካጋጠመ ትልቅ ነገር ከዛ ዞርን ነው መልሽ አንድ ወር ያህል ዞር ካሳንጂስ ሄድ ሜክሲኮ ሄድ አሪያ ሄድንበት የለም ከመገናኛ እስከ ሀያት እግራችን ቀጥኗል። እንቃም ብትልኩ በሽ ነው አይደል? ኧረ ብዙ ሰው ነበር የሚተባበረ። ከዛ በኋላ የሆነ ቀን ተኝው ጸሎት አድርጊ በቃ ጋድ ማይሆን ከሆነ ይስራ በቃ ንገረኝና እቃውንም ሸጠን ገንዘባችንን አርፈን እንቀመጥና ቢ ጸሎት አድርጊ ተኝውና በህልሜ ምን አየው ብቻም ማረሰው ህልም ነው። ከነበርንበት ቦታ ትንሽ ከፍ ብለን መሸጥ ጀምርና ብዙ ሰው ተሰልፎ ምናምን ሲገዛን ምናምን አየው በህልሜ ማለት ነው። በቃ እዚሁ አካባቢ ነው የምናገኘው ምን አለ በለኝ ብዬው የዛን ቀን በነጋታው ወጣን ማለት ነው። ሜክሲኮ ደርሰን ሜክሲኮ መጣን ያላየናቸውን ቦታ ያያየን ስንመለስ ከመሪ ያለ መሪ የምታውቂ ከሆነ መሪ 4060 ጋር አቺኖ ባርና ሬስቶራንት ይላል እሱ ህንጻ ላይ እስኪ ዝም ብዬ እየሄድን ነበር ተስፋ ቆርጠናል። የዛን ቀን የመጨረሻ እስኪ ዝም ብዬ አንደኛ ፎቅ ደርሼ ልጠይቃቸው አልኩት። እዛ መብራት ብትተባበሩን ብዬ ነው እዚህ ጋር ቺፕስ ለመስራት ነው አልኩት። እሺ አላለኝም። በቃ ጌታ በጣም ተደሰትኩ ከምነግርሽ በላይ። ከዛ በቃ ነገ ገመድ ይዘን እንመጣለን እንቀጥለዋለን መብራት ገመድ ገዝተን ነበር እንቀጥለዋለን እና እሺ ተባለ። እዛ 500 ብር ነው በወር መከፈሉት አለን። ችግር የለም ምናምን ለመብራቱ ብቻ ለቦታው አያስከፍልም። ከዛ አጋጣሚ ወጣ ነው ፊት ለፊት ነበረ ሰው መወጣጫ ነው። ከኋላ እንትናችን ገበናችን ይታያል ውስጡ ምን ሰራበት ነገር መኪናን ፓርክ ያደርጉበታል። እዛ በሶስተኛው ቀን ኮሚቴው መጣ ደግሞ በድጋሚ ዘማን ፈቅዶልን ነው ምናምን አለ። እኔ ደንግጬ ዝም አልኩኝ። ጓደኛዬ ተናገሩ በቃ ምንም አልፈራም ምንድነው እንስራ ብለን እኮ ነው የወጣነው ምንድነው ጓለ ጓደኛዬ። እዛ አቺኖና ዋራው አቺኖ ይፈቅድልናል እና በዛች 3 ቀን ውስጥ አቺኖ ጋር የነበረችውን ቦታ በጣም ወደናት ነበር። ግሪን ነገር ነች ለኛ አቃ በጣም ትመቻለች ደበቅም ያለች ነች። በቃ እናናግረዋለን በነጋታው እየፈራን ሄደን አወራ ነው። በጣም ጥሩ ሰው ነው አቺኖ እንደ ያራዳ ልጆቹ ናችሁ ለመስራት ከፈለጋችሁማ ሌላም እኮ ተበበር ያስፈልጋችኋል እና አለ ፈቀደልን ቦታ ማለት ነው። ከዛ እዛ ቆየን ረጅም ጊዜ 2 አመት ሰርቻለሁ እዛ ቦታ ላይ እና እየለመደ መጣ። እዛ ሰፈር ላይ የሚያያን ሰው ሁሉ ነው የሚያደንቀን የሚያልፍ ሰው ሁሉ እንደዚህ መስራታችሁ እና ምን ያህል ተሸጥ ነበር ቢያንስ በቀን በአቨሬጅ? በቀን 120 ሸጥ ነበር 120 ዳቦ በሰዓቱ በጣም ብዙ ገንዘብ ነበር። ኢቭን እኔና እሱ ለሁለት ስራ የለም ከተባለ ከ5 እስከ 1000 ብር ከ500 እስከ 1000 ብር ስራ አለ ከተባለ እስከ 1500 እየተካፈልን ማለት እንካፈል ዋናው ገቢ 3000 2500 ምናምን መሆን ጀመረ። በቃ በወር ብታስቢ በጣም ብዙ ብር ነው። ከዛ እቁብ ጀመረ እቁብ መጣል ጀመርን እቁብ እየጣልን በጣም ብዙ እናስባቸው ነገሮች ነበሩ። ግን ምን መጣ በዛ መሃል እሱ ያቺ የነበረበት ቤት አላልኩሽም ከዛ እንዲወጣ ደግሞ ተደረገ። ኤጀንሲው ወጣና እሱ ምን ነበር ተቆጣጣሪ ነበር የጥበቃዎች ተቆጣጣሪ ነበር። ኤጀንሲው ቤት መከራየት አለብን ተባለ። 2700 ብር ነች የተከራየናት ቤት ጠባብ ነች በጣም ግን በቃ ወገብቶ ለመተኛ ታሪፍ ነው። እዛ ገባን ማለት ነው እና የበቃ እቁብም እየጣልን ምናምን ገንዘብ በደንብ ማግኘት ጀመርን። ከዛ በኋላ ጓደኛ አጋጣሚ የገባንባት ቤት ጓደኛችንም ነበር እዛ ድሮዋ ቤት የሚያቀን ጓደኛችን ረጅም ጊዜ ተዘጋግተን የዛን ቀን ነበር የሆነ ቀን የተገናኘ ነው ቤት እየፈለግን ነበር በአጋጣሚ እኔ ጋር አላለን ገባን። ከዛ የሱ ጓደኞች ነበሩ ጀማ የሚባሉ ነገር ተፈጠረ ማለት ኢየሱስ ጀማ ተፈጠረ። አንድ አከራይ ነች ያለችው ሁለታችንን የተከራየ ጓደኛችንና እኛ ነን የተከራየነው
ይቅር በጣም ይቅርታ መጠየቅ ፈልጋለሁ። ሴትዮዋን በጣም በጥብጠናታል። በጥብጠናታል አይገልጹም። ጎረምሳ 1000 ጎረምሳ ነው የሚመጣው ግቢ ውስጥ ብቻዋን ነው የምትኖረው ሴትዮዋ። እንግዲህ አስቢው አከራያችን የነበረችው እዛ በቃ ገንዘብኛ ነን ወጪ የምናደርገው። ጥቅም አላችሁ ይጨሳል። በቃ ይጨሳል። ገንዘብኛ ነው የምናወጣው። ባይዘው ገንዘብኛ ነው የምናወጣው። ቁርስ ምን ጋብዞኛልን በቃ እንዳለው ሰው እንደ ባለ ሀብት ተጫውተን ማለት ነው በሰዓቱ። እዛ 17000 ብር ወጣለት ለሱ። መጀመሪያ ቡንዳ ስራ ሙከረ አልተሳካም። ልብስ ማመጣን ምናምን ለመሸጥ ሙከረን አልተሳካም። ከዛ ነው ወጣልኝ እኮ። እዛ ነው በጣም ገንዘብ ቋጠራለሁ እውነት ለመናገር 100 ብር ባገኝ 50 ነው ማስቀመጥ ነው የምሮጠው። እኔ ሱሴን ከቻለልኝ ብዙ እንትን ማድረግ አልፈልግም፣ ወጪ ማውጣት አልፈልግምና እዛ ቁብ ደረሰኝ። በጣም ፈመስን። መሪ የሚባል አካባቢ የነ ጆርጥም መባል ጀመረ። የነዛ ሁለቱ ልጆች ምናምን በጣም ታዋቂ ሆነ። ከዛ እንደዛ እያለ ቤት መልቀቅ አለብን አይደል እና ገንዘቡ አልቆ እኔ አካውንት ውስጥ ወደ 12000 ብር ነበረች እና ገንዘቡ አልቆ እዳ ውስጥ መግባት ጀመርን። ስራውን በክሬዲት መስራት ጀመርን። መጀመሪያ ያወጣነው ዋጋ ነው 1 አመት ከምናምን ይሸጥንበት ገንዘብ አልጨመርንም ማለት ነው እና ኑሮ እየጨመረ ነው የሚሄደው። ድሮ የምንገዛበት ፕራይስ እና አሁን የምንገዛበት በጣም ዲፈረንስ ነው። እዛ በክሬዲት ነው ስራው የምንሰራው ምናምንና በቃ ተንኩሻኩሽ የሰራው ማለት ነው። እዛ በዛ ውስጥ እያለ ምን አለኝ ጓደኛዬ ቤት መልቀቅ አለብን አለኝ። የት ነው የምንለቀው? እዛ እኔ እናንተ እኮ እስከ 8000 ብር ቤት ተከራይተን መኖር እንችላለን አለኝ። ኧረ ተው አሁን እዳ ውስጥ ነን። አታምኚኝም? እናቴ ቤት ነበር ያደረው። ማዘር አልነበረችም የዛን ቀን። ሌሊቱን ሙሉ ተከራከረን እስከ 9 ሰዓት አይሆንም እያልኩት አሳመነኝ በስተመጨረሻ። እዛ እሺ ይሁን ብዬ ገባው እና በዛ ሰዓት የተባባል ነው ከጧት ጀምረን ስራ እንጀምራለን። ለሁለት የገባነው ቁብ ነበረ እሱ ይወጣል። ስራ በጧት እንጀምራለን። እቃችንን እናድሳለን። እቃዋ ተበላሸች፣ እቃችንን እናድሳለን። ቀፋውን ምናረገው ምናምን ተባብል። እዛ በቃ ወሰነንና እኔ ጋር የነበረችውን 6000 ብር ሞልተን ከቁቡ ጋር ከፈልን። ይብከለ 7000 ብር። ምንድነው አሁን ከፍ ማለት ፈልጋችሁ ነው? የስታተስ ጉዳይ ነው አይደለም? ወይስ ለስራችሁ ለመቅረብ ነው? እና በ4000 ብር በ5000 ብር የምታገኙ ቤት በጣም የወረደ ቤት። እንደዛ ከሚሆን ደግሞ ጨምረን የትራንስፖርታችንን በየቀኑ የምናወጣውን ጨምረን እንግባ ምናምን አለኝ። እሺ ብዬ ገባው። እዛ 3 ቀን ነው ጧት የሰራነው። 3 ቀን ጧት ሄደን በቃ አሰለቸን ነው የምልሽ። ጧትም ሄደን አየሩ አንድ ነው፣ ከሰዓትም ሄደን አየሩ አንድ ነው። ስለዚህ ሰው ሊለምድሽ ይገባል። ሰው አሁን ጧት መውጣታችንን መልመድ አለበት። ቢያንስ ሳምንት ቆይተሽ ነው እኮ አይሆንም የምትይው። እኛ በ3 ቀን በቃ አይለምድም ብለን 8 ሰዓት ነው ከእንቅልፋችን የምንነሳው። ከዛ በዛ አጋጣሚ መሃል የተከራየነው ቤት በጣም ሰፊ ነው፣ ከምነግርሽ በላይ በጣም ሰፊ ነው። ከዛ አጋጣሚ ሆነ የእናቴ ጓደኛ አክስቴ ባያት ፈረንሳይ ቤት ነበራት እዚህ። እሱን ሸጣ ወደ ፈረንሳይ ልትሄድ ነበርና የቤት እቃዎቿን እኔ ጋር አደረገችው ማለት ነው። ሶፋ ገባ፣ አልጋ ገባ ምናምን በቃ ቤቱ ፏለ ማለት ነው። እዛ ድሮንን እኛ ለመተኛት ተመቸን፣ ደግሞ የባሰ ተመቸን። እስከ 8 ሰዓት ነው የምንተኛው። ማታ ከስራ ገብተን ዊድ እናጨሳለን። ስቲል ሱስ ውስጥ ናቸው። ሱስ ውስጥ ስቲል ማለት ነው። ዊድ እናጨሳለን ማታ ከስራ ገብተን። በቃ የሆነ ንግግር ላይ ነው እንጂ ተግባር ላይ የሚወርድ ህይወት አልነበረም። እና ሁሌ ነበር የምንወቃቀሰው። አንተ እየገደልከኝ ነው ይለኛል፣ እኔ እየገደልከኝ ነው እለዋለሁ። እዛ እንደዛ እያልን በጣም የባስ ደግሞ ተንኮሻኮሽ ማለት ነው ስራው። በየወሩ ደግሞ ቶሎ ነው የሚሮጠው ኪራይ ሲኖርብሽ። እናቴ ቤት እያለሁ አላቆም ነበር እኔ ወሩ። እዛ 7 ከሰው እየተበደርን ልክ ጊዜዋ ስትደርስ ከማንም ብለን የስራውን ገንዘብ ነክተን ምናምን መክፈል ጀመርን። እንደዛ እያልን እየታገልን ቆየን። 6 ወር ገደማ ቆየን። 2016 ነው እዛ ቤት የገባን። ከዛ 2016 ክረምት ላይ በቃ አዲስ አመት በደንብ እንትን ማለት አለብን። እቃችንን ሁሉ ነገር አድሰን በአዲስ መንፈስ ነው መስራት ያለብን። ያው እንደ ማንኛውም ኢትዮጵያዊ እቅድ አወጣን። እቅድ ታወጣላው ኦቪየስ አዲስ አመት እቅድ ነው። ከዛ ወጣን ተባባልን።
በዛ ውስጥ የሆነ ነገሮች እያየን ነበር። በቃ የሆነ ተስፋ የሚጭሩ ነገሮች። ከዛ ልክ እሱ ቤተሰቡ ደብረ ዘይት ናቸው የሱ ቤተሰቦችና ደብረ ዘይት ሄደ ለበዓል። ከዛ ሲመለስ አጋጣሚውን ብዙ ማያግባቡ ነገሮች ተፈጠሩ ምናምን። ሌላ ሶስተኛ ሰው እኛ ቤት መምጣት ጀመረ ምናምን። እዛ በዛ ሰዓት በቃ እኔ አይሆንም አልኩት እና አይሆንም እንለይ አልኩት። እዛ በፊት እናቴ ረጅም ጊዜ ምትለኛለች ነው ያንተ ብቻህን ከሆንክ ብር ሰጣህና ብቻህን ትሰራለህ ብዙ ጊዜ ነው ምትለኝና እሱንም ላለማጣት እሱን ላለማጣት ሳይሆን አብረን ብንሆን የበለጠ እንደምንሰራ በጣም እርግጠኛ ስለሆንኩ በቃ ከሁለታችን የሚመጣው አይዲያ በእውነት ከመነግርሽ በላይ ነው። ቢኖር በጣም ሌላ ሰው ነበር የሚያደርገንና አይሆንም ምናምን ብዬ በጣም ነበር መከራከራት። ከዛ የዛን ቀን ወሰንኩ። እንዴት ወሰንኩ መሰለሽ? የአዲስ አመት ኢቭ ቀን ስራ ሰርተን ማታ ላይ እቃ ላመጣ ወረድኩ ወደ ግራውንድ። 2 ግራውንድ ነው ያለው። እዛ ውሻ ስለደነገጠኝና ከአንዱ ግራውንድ ወደ አንዱ ግራውንድ ወደኩ ማለት ነው በሊፍቱ በኩል እና በጣም ታመሜ ነበር ቅጥቅጥ ምናምን ተብዬና የቤት ኪራይ ሳይሞላልን ነበር አጋጣሚ እሱ ሄደው ስራ ሰርተን ማለት ለበዓልም የሆነ ነገር እናድርግ ለቤት ምናምን ተባብለን። ከዛ እንደዛ ያማመኝ ገብቼ ሰራው ስራ ጓደኛ አልነበረም በቃ ያቃሰትኩ ሰራው ስራ። የቤት ኪራይ ደግሞ ሙላት ነው ያንን ያደረኩት። ከዛ የቤት ኪራይ ሞልቼ ቁጭ አድርጌ እሱ እስኪመጣ ምናምን ጠበቅኩት። አስገባለሁ እያልኩ ምን እንደሚያስተውኝ አላውቅም። አለፈ ጊዜ። እዛ እሱ መጣ። በስንተኛው ቀን ብሩ ጠፋ፣ ጎደለ 1000 ምናምን ብር ጎደለ። እንግዲህ ተሰቃይቼ ነው የሰራሁት። ለኪሴ ማድረግ ይችል ነበር። እዛ በዛ የተነሳ ጭቅጭቅ ተርኒንግ ፖይንት ሆነች ከሱ ጋር ለማለት በቃ እንለያ ያልኩት እኔ ካልሆነ አብዛኛው እቃ የኔ እቃ ነው። ስለዚህ እኔ እወጣለሁ ከሆነ እንጂ እንደዛ ከሚሆን ደግሞ አንተ በቃ እንደዛ እናድርግ። ስራውንም እንለያይ። ከስራው ምንም አልፈልግም። ሁሉ ነገር ትቼ እሄዳለሁ። ኢቭን ምን ሰራበት ማሽን የነበረው የኛ ቤት የነበረ ማሽን የቺፕስ ማሽን እንደውም ያልነገርኩሽ አንድ አጋጣሚ ከመልካም ወጣት ተመለስኩ አላልኩሽ? ምን ስራ ለመስራት አሰብኩ። ቲክቶክ ላይ ያየው የሆነ ልጅ ምን አለ ቤታችሁ ውስጥ እኮ የሆነ በተጠቀሙበት ገንዘብ ልታገኙት የምትችሉት እቃ አለ። ዞር ስለ የቺፕስ ማሽን ያኔ ነው በቃ እርጥም መስራት። አቮካዶን ትቻለሁ። አቮካዶ አንሰራም ነበር። እርጥም መስራት የሚባለው ሐሳብ ደሞ መጣ ማለት። ከዛ በቃ ማሽኑን ብቻ ነው ይዤ መሄዱ ምን አልኩት እኔ በሁለት ማሽን ለመስራት ስለፈለኩ። እዛ በዛ አጋጣሚ የቤት ኪራይም አልነበረንም ምንም አልነበረም። እዛ እናቴ 2 ወር የቤት ኪራይ ከፈለችልኝ 14000 ከጓደኛ ተለይተ አዲስ አይ አንድ ላይ ነን። 14000 ብር የከፈለችልኝ ጊዜ አንድ ላይ ነን። እኔ ቃዝጃለሁ። አሁን መሰራባትን ቃዝጃለሁ። እሱን እየጠበቅኩ ነው። ቦታ እየፈለኩ ነው። ፍየል ቤት ነበር ለመግባት የሰበሰብኩት። እዛ በጣም 2 ወር በቃ ከኔ ጋር ነበር፣ አብረን ነበር። እሱም ለራሱ ገንዘብ እንዲይዝ ማለት ነው። ገብቶሻል? ምንም አልነበረንም ኪሳችን ውስጥ እንዴ ብንዘቀዘቅ 1 ብር አይወድቅም። ከዛ በቃ ጊዜ ወሰደ። እሱም ገንዘብ መያዝ ጀመረ። ለቤት ኪራይ የሚሆን ለአንዳንድ ነገር ማሽን የሚገዛበት እቃውን እዛ የሚያስተካክልበት ምናምን ገንዘብ ያዘ። እኔም በዛ መሃል በቃ ቤት መሆን ጀመርኩኝ። ቀን ቦታ ፈልጋለሁ። ከዛ የምትሰራውን እቃ ያለው እዛ ቤት እገባለሁ ምናምን። እዛ 2 ወር ቆየን ማለት። እዛ እቃዬን አሰርቼ ፍየል ቤት ነበር የምፈልገው። ፍየል ቤት በጣም ውድ ሆነብኝ የቤት ኪራይና አራብሳ እስኪ ሞክራለኝ እሱ ማለት ነው። እስኪ አራብሳ ከዛ ብድግ ብዬ አራብሳ ሲሄድ አራብሳ 2500 3000 ብር ነው የበረንዳ ኪራይ። አየርም ባይኖር እዚህ ይገባሉ አልኩኝ። እዛ 10000 ከፍዬ ለመግባት ወስኜ ነበር ባይገርምሽ ፍየል ቤት። ከዛ ገባሁ አራብሳ። እሱም አብሮኝ ይኖር ነበር። እሱም ለቤት እቃ ያሟላ ነበር፣ ገንዘብ እያዘ ነበር። እኔም አራብሳ ገብቼ ስራ እያስለመድኩ ነበር። ምክንያቱም አዲስ ስራ ነው። መበላበት እንኳን መግዛት አልችልም ነበር በሰዓቱ። ገብቶሻል? እሱ መኖር ግን ቢያንስ ራት ይዞልኝ ይመጣ አይደል? አንድ ላይ መሆናችን ራት ይዞልኝ ይመጣ። ራት በላሉ ጠዋት ቁርስ በልተን አብረን እንለያያለን። ከዛ በቃ አራብሳ ቆየሁ 1 ወር ከምናምን ቆየሁ። ምንም ስራ ሊለምድልኝ አልቻለም። በጣም የሚጣፍጥ እርጥብ ነው የምሰራው እውነት ለመናገር እና አጠገብ ያሉ ሰዎች ናቸው የቀመሱት፣ እነሱ ናቸው የሚገዙኝ። ከዛ ምን አለ ይሄንን እርጥብ መሪ ብሰራው ኖሮ ይሄን ስንት ሰው አስደስቼ ነበር ምናምን ነበር።
ከዛ ቆየን አንድ ወር ከምናምን ከዛ ወጣ እሱ የገና ኢቭ ለት ወጣ ከዛ በዛ መሃል እዚህ መሪ ሰሰራ የተዋወቋት አንድ ጓደኛ ነበረች እና ኢቭን ማዘርን አስተዋውቂያት ምናምን ነበር ምናምን የፍቅር ጓደኛና ከሷ ጋር አብረን ለመስራት ነበር አራብ ሳያሰብኩት ያው የሚያግዘኝ ሰው መቅጠሬ ስለማይቀር እሷ አብራኝ እየሰራች ቀለውለት ሲሆን ደግሞ ላይፍንም ስለምናስብ ቀንበረታለን ምናምን ብዬ ነበር እዛ እሱ የገና ኢቭ ቀን ወጣ ከዛ በገናና በዓል ነው አይደል በነጋታው ከሷ ጋር ተለያየን ማለት ምን ተፈጠረ እንትን ነው የሆነ የፋሚሊ ኬዝ ነበረበት ስለዚህ በጣም ዱርዬ ነው እኔ እውነትም ነው አንደማጣም አው ስለዚህ እንዲህ ነው ነው አይደለም አው ስለዚህ የኔም እናት የቤተሰብን አስተያየት ስለማስብ እውነት ነው ከዛ በቃ ቤተሰብ አስቸገረ እንዴት ከዚህ ጋር አይደል አብሽቶኛለሽ ምናምን ከዛ በቃ እሷም ካቅሟ በላይ ሲሆን እንለያያለችኝ ተለያየን ከዛ በቃ ህይወት ጨለመብኝ ስራ የለኝም በጣም ከሞዱ ጓደኛዬ ተለያይተ ቤት ለይተናል ብዙም አንገናኝም ስለዚህ እንደዚህ ብዬ ማወራው ሰው አጣው ማለት ነው እሷም የለችም ቀይ መጨረሻ ላይ ብሉስ ገቡ በጣም አስቸጋሪ ከዛ ተምንደ ወደ ሱስ አይደል አው ነበርኩ ሱስ ውስጥ ግን በጣም ጨመረብኝ ፓኬት ማጭስ ብቻ ለሲጋራ ለምን የስራዬ ገንዘብ አይሆንም አወጣለሁ በዛ ሰዓት አንድ ሲጋራ በገዛ እኔ 10 ብር ነው የሆነ ነገር ይጠቅመኝ ነበር ስራዬ ላይና በጣም ጊዜው ሄደ ማለት ነው ስንት ጊዜ ነው አንድ 15 ቀን ምናምን በቃ በዛ አይነት ህይወት ውስጥ ነው ቆየው ማንንም አልነበረ እንደውም አንድ ጓደኛዬ ነበረ ያው እሱም በጣም ሱሰኛ ነው ከሱ ጋር እንደውም እያጋጋለኝ እንደራሳው ከሱ ጋር ቤተኔ ጋር እየመጣ ምናምን እንተናለ ከዛ ደሙ በጣም ያስጨነቀኝ የነበረው እናቴን ሶስተኛ መጠየቅም አልፈልኩም ቢክራይ ክፈል ራሴን ይችላልው ቢወጥጪ እየሰራው ነበር 2 አመት ሙሉ ምንም ጠብ ያለ ነገር የለም ህይወቴ ላይ የምር እኔ አጠገብ ያሉት ቡቲክ ያላቸው ደና ነገር የሚሰሩ ሰዎች ከኛ በላይ ገንዘብ አይሰሩም ነበር በሰዓቱ ልጠይቅህ በዚህ ሁሉ መመላለስ ውስጥ እንግዲህ አንዴ ተተዋለ ስራ ትገባለ ድጋሚ ተከስራለ ሱሱም አለና የእናት ሪአክሽን ምን ይመስል ነበር የእናት መመላሽ እናቴ እንግዲህ ተቆጥታኝ ተናገረኝ ስለበቃት ጸሎት ነው መጸልይልኝ በቃ በፍቅር እንደውም እኔም በፍቅር በመያዝ መለወጥ እንዳለባት በቃ ገባትና በቃ በፍቅር ነው እሰይ በለህ ተለኛለች አንዳንዴ ተለይ ያልኩ ከማይጠቅሙ ሰዎች ጋር በጣም ነበር ምትለኝ እኔ መጥቀማቸው ነበር በሰዓቱ ማየው እንደውም እናቴን እስከረሳ ድረስ ነበር ከነሱ ጋር ማሳለፍ ነበር ከዛ ምንም አትለኝም ነበር ተስፋ ግን አትቆርጥብኝም ስለሽ ሁሌ ማወራት ነገር አለ ተግባሬ ሌላ ነው ንግግሬ ሌላ ነው እንዳልኩሽ ከጓደኛዬም ጋር ተግባሬ ሌላ ነው ንግግሬ ሌላ ነው ከዛ በቃ እንደዛ ያያልን ቆየ ባጋጣሚ አቤት ውስጥ ቁጭ ብዬ ብቻዬን ጓደኛዬም ቀሪያ የኔ እየመጣ አብሮኝ ይሆናል ያልኩሽ አብቼን ቁጭ ብዬ መዝሙር መስማት ጀመርኩኝ መዝሙር የሊሊን ከፍቼ እየሰማው በቃ በጣም ተሰማኝ ውስጤ ምናምን ልክ በጣም የሆነ አልቅሽ ብቻዬን ወጣልኝና ውስጤ ደስ ማለት ጀመረ ማለት ነው በጣም ደስተኛ ሆንኩኝ ምን ቢቀር ይቀራል ሁሉም ነገር እኔ ልኖር ማለት ጀመርኩ ኢቭን ራሴን የሆነ ነገር ለማድረግም እያሰብኩ ነበር ለማጥፋትም እያሰብኩ ነበር እንደውም ስለፈራው ነው እንጂ ገመድ ገዝቼ በሰዓቱ ራስ ማጥፋት ሳረገው ነበር 100 ብር ዊድ 2 ቀን አይበቃኝም በጣም ብዙ ነው 100 ብር ዊድ በጣም ነበር ማጨስ የነበረው በሰዓቱ ነው ከዛ ያን መዝሙር ሰማው የዛን ቀን ማታ ጸልይ ያደርኩኝ ከዛ በነጋታው እናቴ ጋር ሄድኩኝና ጸለየችልኝ እሷ እዛ በቃ እኔ ሶሻል ሚዲያ መጀመር አለብኝ ከድሮ ጀምሮ መጀመር አለብን የምረስ እስካ ያኔ እንዳልነው ጀምረን ቢሆን በጣም ብዙ ኮንተንቶች አይምሮአችን ላይ ነበሩ ኢቭን ጽፈን ያስቀምጥናቸው በጣም ብዙ ነበሩና በቃ መጀመር አለብኝ ስልክ መግዛት አለብኝ ምናምን አልኳት አዛኔ ብር የለኝም አለችኝ ማዘሯ እንግዲህ 50,000 ብር ሰጣኝ የቤት ኪራይ ከፍላልኝ ምናምን ነው መጠይቃት አሁንም ድጋሚ ስልክ ይልኝ ከዛ ከጓደኛ ያልኩሽ ከሷ ጋር የተለያየን ቀን ከህቴ ጋር ተታረቀ አንድ አመት ተዘጋግተን ነበር ከህቴ ጋር በምን ምክንያት
አንስማማም እኔና በቃ የትና ወንድም አላ እሷም ንዴታም ነች እኔም ንዴታም ነኝ ምና አንስማማም ነበር ተታረቅን ይዛን ቀን እዛ ደወልኩላትና በቃ በሰዓቱ እኔ ምንም እቁብ የለኝም ከሶስት ሳምንት በኋላ እቁብ የሚወጣልኝ 20 ሺህ ብር አበድርኝ አልኳት ጓደኛዬ የት ነው ጅቡቲ ሄዶ ስልክ ሊያመጣልኝ ነው በጣም ተበጠረኩ ነው ማለት ከዛ እሺ ብላ ላከችልኝ የዋነች ላከችልኝ ከዛ በፊትም ብር በልቻታለሁ እንዳልኩሽ ካሜራ አማራለሁ ብዬ ከዛ ላከችልኝ እሱ ነገር ቀረ አልተማርክም ተምሬያለሁ አንድ አመት ተምሬያለሁ ግን አልሰራሁበትም ካሜራው ላይ ግን ፍላጎቱ አለ ውስጤ ወደፊትም በደንብ መሰራበት አንዱ ስራ እሱ ነውና ከዛ ላከችልኝ ስልኩን ገዝቼ መጣሁ በነጋታ ቪዲዮ ለቀኩ ዝም ብዬ ነው የለቀኩት እግዚአብሔር ነው ማለት ዝም ብዬ ካሜራውን አብርቼ አየሁት ቪዲዮውን ሳይው አሳቀኝ ለራሴ ዝም ብዬ ለቀኩት እንደተለመደው 400 ሰው ያያዋል ምናምን ብዬ ነበር ስራህን ነው ይሄ የርጥቡን የርጥቡን ስራ ኖሯችሁ በቃ የሚገዛችሁ ሰው መረር ያለ ቪዲዮ ለቀኩኝ የምርም መሩኝ ስለነበር ከመነግርሽ በላይ ማለት ነው በጣም ይጣፍጥ ነገር ነው ማቀርበው ግን ሰው ሊገዛኝ አልቻለም መንገደኛ ሊገዛኝ ሊያቀኝ አልቻለም እዛ የዛኑ ቀማታ ብዙ ቪው መታይ ጀመረ ዛቺ በቃ ለኔ ትልቅ አጋጣሚ ነሽ ብዬ በነጋታው ማስታወቂያን ሰራው በቃ እሷ ማስታወቂያ ለቀቁ ያገር ሰው በነጋታው ብዙ ሰው መጣ አራብሳ ጆ የትነ ስልኬን ባይው ላይ አስቀምጥኩኝ በጣም ብዙ ሰው መጣ ጆ የትነ ኦርደር መደረግ ጀመረ እንዴ አንድ ወር በተከታታይ በየቀኑ ነበር ኦርደር መሰራይ ነበር እና እግዚአብሔር መልካም ነው ያልኩበት ሞመንት መቼም አይረሳኝም እንዳልኩሽ መልካም ሁኔታ ውስጥ አልነበርኩም ራሴን መጉዳት መፈልግበት ጊዜ ውስጥ ነበርኩና ግን በቃ መልካም ነው ምናምን ያቺ ጊዜ መቼም አትረሳኝም ከዛ ጊዜ በኋላ እስካሁን ያለው ጊዜ እግዚአብሔር ይመስገን ከብዙ ነገር እየቀነስኩ ነው ስራዬ ላይ ነው ፎከስ እያደረኩ ያለሁት ቢዚም ነኝ እንደዛ አይነት ነገር ለማድረግ አንደኛ ብቻዬን ነኝ ማታ ገብቼ መተኛቴ ነው ማሰበው ኢቭን ራት መሰራበት አቅም ራሱ የለኝም አይደለም ሌላ ነገር መጠቀምበት ራት መሰራበት አቅም ራሱ የለኝም እየቀነስኩ ነው ሱሴን በጣም እየቀነስኩ ነው ወይስ ሙሉ በሙሉ ወጣሃል ሙሉ በሙሉ አልወጣውም አልዋሽም ሙሉ በሙሉ አልወጣውም እንዳልኩሽ ሲጋራ ሱስ አለ ለነገሩ ሂደት አለው አዎ ሲጋራ ሱስ አለብኝ እንዳልኩሽ ያኔ ፓኬት ነበር ወር 2 ወር ምናምን ቢሆኑ ነው አሁን በቀን አንድ ነው የምጠቀመው ላልፎም ይችላል አንድ ቀን ስራ ቢዚ የሚያደርገኝ ቀን ላልፎም ይችላል እዛ በቃ አሁን ያለውበት ቦታ ላይ ነኝ ወደፊት ደግሞ ብዙ ነገር ይቀጥላል ያስባል በጣም ደስ ይላል አሁን ኢንቨስተር ነህ ባለ ሀብት ነህ ገና ነው ምን ያህል ትሸጣለህ በቀን አሁን 80 100 ሸጣለሁ አራብሳል በጣም ብርቅ ነበር 100 ዳቦ አሁን 60 ሺህ ሸጥ ምን እንዴ አየር የለም ምናምን እላለሁ ድሮ ጎሌ ነበር 60 መሸጥ እዛ አራብሳ ገብቼ ጎሌ ነበር 60 መሸጥና አሁን በጣም አሪፍ ነው እግዚአብሔር ይመስገን ስራ በደንብ እየሰራው ነው ገብቼ ያየው ነበር ቲክቶክህንና በጣም ብዙ ሰዎችም ይቨን ለበጎ ስራ ሰዎችን ለመመገብ ምናምን ኦርደር ያደርጉሃል አይደል በተክርስቲያን ላይ ለመስጊድ ለማፍጠር ያየው ነበር እንዴት ነው ኮንታክት የሚያደርጉ ስልኬ ባዮ ላይ አለ በዛ ላይ ኢንቦክስ የሚያወሩኛል በቃ በዛ እንገናኝ እና በጣም ብዙ ሰው ነው ኦርደር የሚያደርገኝ በጣም ብዙ ሰው ትላንትናም እንግዲህ ያለሱን አርሼ ነበር ወደ ስራ የወጣሁት ደስ ይላል አሁን የማየው ነገር በጣም ደስ ይላል የመጣው ወጣት ይሄ ሶሻል ሚዲያውን ዲጂታል ወርልዱን በደንብ አድርጎ እየተጠቀመው ነውና ምን ትላለህ እስቲ እዛ ላይ እንደማጠቃለያ አንተን ምን አገዘ ሰዎችስ እንዴት ብለው ሶሻል ሚዲያ ለመልካም ከተጠቀመሽው በጣም ጥሩ ነው አሁን ለመልካም ለስራዬ ስለተጠቀምኩት ነው ስራዬን የከፈተልኝ ከኔ ያለፈ ሰዎች ጋር እንድደርስ ያደረገኝ ለመልካም ስለተጠቀምኩት ነው ለስራዬ ያው እንደ ሄርንበት አከር ነው እንዳልኩሽ ላይቭ ላይ ቁጭ ብለው የሚለምን ሰው አለ በሰዓቱ በዚህ ሰዓት በእውነት በጣም ነው የሚያሳዝኑኝ እነዛ ወጣቶች የፈለገ ነገር ባጣ እኔ ወጥቼ አለምን የምሬን ነው እውነት ለመናገር ስለሽ አሁን ትላንትና አንዱ ምን አለ ቪዲዮ ሰርቻለሁ እንደውም የአዲስ አበባ ልጅ ከሱስ ውጪ ምንም አያውቅም አለ ግን ያ በጥቂት ሰዎች ምክንያት ስለሽ ብዙ ወጣቶች እየተወቀሱ ነውና ሶሻል ሚዲያ ለመልካም ብንጠቀመው በጣም ጥሩ ነው ስራ ብንሰራበት በጣም አሪፍ ነው በቃ
አሁን እኔ ሶሻል ሚዲያ ላይ በመታየቴ ነው አይደል ከራሴ አልፌ ሰዎች ጋር መድረስ የቻልኩት ሰዎችን ማብላት በጣም ትልቅ እድል ነው ስልሽ በጣም ትልቅ እድል እና በቃ ደስ ይላል። እንግዲህ እኔን በጣም አስተምረኸኛል፣ በጣም ኢንስፓየር አድርገኸኛል። እንግዲህ ይሄን የሚመለከቱ ወጣቶች ካንተ ብዙ ይወስዳሉ ብዬ አስባለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? የቢዝነስ ቦታስ የቱ ጋር ነው ያለው? ኤግዛክት ሎኬሽኑ? አሁን እንኳን ሎኬሽን ለመቀየር አይቀርም በቅርቡ። ያው እዛው አራብሳ ነው ከአራብሳ አልወጣም። ወደፊትም ሲያድግ ወደ ቤትም ሲያድግ እዛው አራብሳ ነው ማለት። አራብሳ በጣም የጠቀመኝ ሰፈር ስለሆነ ማስተላለፍ የምፈልገው መልእክት ምንድነው? ያው ነገሮች ባሉበት አይቀጥሉም። ወደድንም ጠላንም ይቀየራሉ። ሲቀየሩ ግን ለምንድን ነው የሚቀየሩት ነው? ለመልካም ነው ለክፉ ነው? ያንን ማድረግ የምንችለው እኛ ነን። ለመልካም መቀየር የምንችለው እኛ ነን፣ ለክፉ ማድረግ የምንችለው እኛ ነን። እግዚአብሔር ሁሌም ለሰው ልጅ መልካም ሀሳብ ነው ያለው አይደል? ችግሩ የኛ መጠቀምና አለመጠቀም እኔ እንደሚመስለኝ። ሌላ ደግሞ ስሩ ነው የምለው። ስሩ፣ መስራት ያስከብራል። እኔ በመስራቴ ነው አንቺ ያወቅሽኝ፣ ሌሎች ሰዎች የሚያወቁኝ። ስለዚህ ስራ ስሩ ነው የምለው ወጣቶች። ያ በቃ እሺ። እንግዲህ ዮሴፍ አክብረህን ስለመጣ ይሄን የመሰለ በጣም አሪፍ ትምህርት ስለሰጠህን እጅግ አድርገን እናመሰግናለን። ያክብርልን። እኔም ቴንክ በጣም ተመልካቾቻችን እስካሁን ስትከታተሉ የነበራችሁት ኤሚስ ፖድካስት ነው። በዛሬው ቆይታችን ከዮሴፍ ሲሳይ ጋር እጅግ ጠቃሚ የሆነ ቆይታ አድርገናል። እንደወደዳችሁት ባለሙሉ ተስፋ ነን። ይህን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ሳምንት።